በኢትዮጵያ የኪነ ጥበብ ዓለም እንደ ምርጥ ጥንዶች ይታዩ ነበር። ከመድረክ ጀርባ ያለው እውነታ ግን በፍርድ ቤት አዳራሽ የሚቋጭ ድራማ ነበረው። ድምፃዊት ዳግማዊት ፀሐዬና ሳምሶን ታደሰ ቤቢ የት ገቡ? ቤቢ በቱርክ ያደረገው አስገራሚ የመልክ ለውጥስ ምንድን ነው? በሌላ በኩል ደግሞ ፍቅር ብቻውን ለትዳር በቂ ያልሆነበት ዘመን ላይ ደረስን። በኑሮ ውድነት ምክንያት ጋብቻ ለምን የሀብታሞች ስኬት ብቻ ሆነ? የምንወዳቸውን እስከ መቼ ለሀብታም እንድራለን የሚለው አንገብጋቢ ጥያቄ ዛሬ ምላሽ ያገኛል። በመጨረሻም ከቲክቶክ አዝናኝነት ወደ ቴክኖሎጂ ባለቤትነት ከ5 ሚሊዮን በላይ ተከታዮች ያሉት አዶናይ ለኢትዮጵያውያን ምን አዲስ ነገር ይዞ መጣ? እነዚህን ያልተሰሙ ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክቡራን የዩቲዩብ ቻናሌ ቤተሰቦች፣ በቅድሚያም የዳግማዊትና የቤቢ ድብቅ ጉዞ። በኢትዮጵያ የኪነ ጥበብ ዓለም ውስጥ ስማቸው በጉልህ ከሚነሱ ጥንዶች መካከል ድምፃዊት ዳግማዊት ፀሐዬና ሳምሶን ታደሰ ቤቢ ግንባር ቀደሞቹ ነበሩ። የዳግማዊት የዜማ ለዛና የቤቢ የትወና ብቃት ተደምሮ በብዙዎች ዘንድ አድናቆትን አትርፎ ነበር። ይሁን እንጂ ከካሜራ ጀርባ ያለው እውነታ ግን አልጋ ባልጋ አልነበረም። የሁለቱ መለያየት በድንገት የተከሰተ ቢመስልም መነሻው ግን የቆየ አለመግባባት እንደነበረም ይነገራል። የፍቻቸው ምክንያት ከግል ባህሪ አለመጣጣም ጋር ተያይዞ ጉዳዩ ወደ ፍርድ ቤት አምርቶም ነበር። ይህ ሂደት በደጋፊዎቻቸው ዘንድ ከፍተኛ መደናገጥን ፈጥሮ አልፏል። ከፍቹ በኋላ ሳምሶን ታደሰ ቤቢ ራሱን በመለወጥ ላይ ትኩረት አድርጓል። በተለይ በቱርክና በተለያዩ ሀገራት ባደረገው ቆይታ የጥርስና የፀጉር ንቅለ ተከላ በማድረግ መልክና ቁመናውን በአዲስ መልኩ አድሷል። ይህ ለውጥ በደጋፊዎቹ ዘንድ ራሱን ለማደስ የወሰደው እርምጃ ተብሎም ተተርጉሟል። ዳግማዊት ፀሐዬም በበኩሏ ከፍቹ ማግስት ከመገናኛ ብዙሃን ራሷን አርቃለች። ድምፃዊቷ ወደ ካናዳ ካመራችን በኋላ በሙዚቃው መድረክ ላይ ያላት ተሳትፎ በእጅጉ በመቀነሱ ጠፋች የሚሉ ወሬዎች እንዲናፈሱ አድርጓል። ዳግማዊት በካናዳ ቆይቷ ትኩረቷን በግል ሕይወቷና በልጆቿ ላይ በማድረግ ከጭቅጭቅና ከሚዲያ ጫጫታ ርቃ ሰላማዊ ሕይወትን መርጣለች። ምንም እንኳን ፍቻቸው መራራ ቢሆንም ሁለቱም አሁን ላይ የራሳቸውን አዲስ ምዕራፍ እየጻፉ ይገኛሉ። ክቡራን አድማጮች፣ እርስዎ ስለ ሁለቱ ታዋቂ ባለትዳሮች ምን ያስባሉ? ሐሳባችሁን በኮሜንት አስፍሩልን። ወደ ሁለተኛው መረጃችን ስናልፍ ወደሚያሳምመው እውነታ እንለፍ። በአሁን ጊዜ ሁለት የሚዋደዱ ጥንዶች ተጋብተው አብረው እንዳይኖሩ እንቅፋት የሚሆንባቸው ዋነኛው ነገር የፍቅር ማነስ ሳይሆን ኢኮኖሚያዊ ጫና ነው። ፍቅርና ታማኝነት ብቻ የሚሹ የሕይወት ውሳኔዎች በዋጋ ግሽበት ምክንያት መስተጓጎል አልነበረባቸውም። በእኛ ዘመን ለመጋባት ሲታሰብ የሚያስጨንቀው ነገር የቤት ኪራይ፣ የትራንስፖርትና መሰረታዊ የኑሮ ወጪዎች ናቸው። ጋብቻ በአንድ ወቅት መሰረታዊ ማህበራዊ ደረጃም ነበረው። አሁን ግን እንደ ትልቅ ስኬት ወይም ደግሞ ፍሌክስ የሚደረግበት ነገር ሆኗል። የቤት ኪራይ መናርና የወር ገቢ ዋጋ ማጣት ጋብቻን እንደ ሰማይ ሩቅ አድርጎታል። ይህ ችግር የግል ድካም አይደለም፣ የስርዓት ችግር ነው። የአንድ ሀገር ኢኮኖሚ ዋና ግዴታ የሥራ ዕድል መፍጠርና የኑሮ ዋጋን ከገቢ ጋር ማመጣጠን ነው። ፍቅር በኢኮኖሚ ሚዛን ላይ እየተመዘነ ከቀጠለ ማህበረሰባችን እየወደቀ ለመሆኑ ማሳያ ነው። አንድ ማህበረሰብ የሚለካው ህዝቡ በክብር ለመኖር ባለው እድል ነው። እውነታው እንነጋገር፣ እስከ መቼ የምንወዳቸውን ሰዎች ለሽማግሌ ወይም ደግሞ ለሀብታም እየዳርን እንቀጥላለን? በመጨረሻም አንድ የሚያኮራ ዜና እናካፍላችሁ። በቲክቶክ ብቻ ከ5 ሚሊዮን በላይ ተከታዮችን በማፍራት የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ በሌላ ትልቅ ሥራ ወደ ቴክኖሎጂው ዓለም ብቅ ብሏል። አዶናይ በተለይ ለኢትዮጵያውያን የተሰራ ሲድሮ የተባለ አዲስ የሶሻል ሚዲያ አፕሊኬሽን እና የድርጅት ምስረታ ማካሄዱን በይፋ አስታውቋል። የሀገር በቀል ቴክኖሎጂ ኢትዮጵያውያን በራሳቸው ዲጂታል መድረክ ላይ በቀላሉ ለማገናኘት ታስቦ የተሰራ ነው። ከማህበራዊ ሚዲያ አዝናኝነት አልፎ የራሱን የቴክኖሎጂ ድርጅት በመክፈት ትልቅ እርምጃ የወሰደው የዚህ ወጣት አዲስ አፕሊኬሽን በዛሬው ዕለት እንደሚመረቅም ተገልጿል። የሀገራችን ወጣቶች እንዲህ የራሳቸውን ቴክኖሎጂ መፍጠር መጀመራቸው እጅግ የሚያኮራና ትልቅ የለውጥ ጅምር ነው። ሐሳብ አስተያየታችሁን በኮሜንት አጋሩን። ክቡራን አድማጮች፣ የዛሬዎቹ መረጃዎቻችን እነዚህ ነበሩ። እርስዎስ ስለ እነዚህ ታዋቂ ጥንዶች ምን ያስባሉ? የኑሮ ውድነትስ
ትዳርን የሀብታሞች ስኬት እያደረገው ነው በሚለው ሐሳብ ይስማማሉ ወይስ የአዶናይ አዲሱ አፕሊኬሽን ተስፋ ይሰጣል? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትዘንጉ። ከሰዓታት በኋላ በሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸርን ቆይ።